የሆነ ሴት ቤት ወይ ወንድ ቤት እየሰራ መብራት ጠፍቶብህ በስማም በአንተ ነው በቃ ቶሎ አርጉታ ይለዋል። መብራት እኮ የለም ገና ስትሄድ ውሃ ቢጠፋ ራሱ አንተ ወይኔ ሳም ቢጎደል አሉ ገብቼ ምናምን ነገር ቪዲዮ አምጥቼለት ካባ አምጥቼ ፎቶ አንስቼው ቪዲዮ ሰርቼው ሶኒ ይዘለ ይዤለት አይደል ምንድነው ዘለለ እንዲካ ኒከን ይየኔ ይችላል አላውቅም ማሰብ ያለብህ ፍላሽ ላይቷ ካሜራ እነዚህ ፊዚክስ እንደ ድንገት እያነሳ በማል ብልሽ ይልብ ካላይ ፍላሽ ላይ ድፍን አረጋው ከስተመር ለዘላለም ይሩቅ ሰላም እንደምን አላችሁ ውድ የኢሎሲ ፕሮዳክሽን ቤተሰቦች ዛሬ እንግዲህ ወደ እናንተ አዲስ ነገር አይደለም ያው በአንድ ርዕስ ጉዳይ እናወራለን ያው ያቡ አለ ለማታቁኝ ሁሉም አያውቁም ኦር በቃ ባንተዋወቅ አሪፍ ነው እዚህ ባንተዋወቅ ባልታወቀ ሙሉ ቢሆን ሞራልሽ ነው እሺ ዛሬ እንግዲህ ወደ እናንተ ይዘን የመጣነው ርዕስ ከስተመርን እንዴት ሃንድል ማድረግ እንችላለን ወይም ደግሞ የከስተመር አያያዝ በጣም ከምንሰራቸው ስራዎች ውስጥ አንዱ ከስተመር ሃንድል ማድረግን በቃ የሚያክል ነገር የለም ምክንያቱም ከስተመርን ሃንድል ካላረከው ማንን ሰራለ ከስተመር ነው ሰራለ ስለዚህ ከስተመርን ሃንድል ማድረግ በጣም ወሳኝነት ያለው ነገር ነውና ዛሬ ስለሱ እስቲ ብዙ ነገር እናነሳለን በጣም ያልተዳሰሱ ከስተመር ስንል አሁን እኛ ኦሬዲ በካሜራ ዙሪያ ነው በአብዛኛው ያው የምንሰራው የካሜራ ኮንቴንት ነው ስለዚህ በሰርግ ዙሪያ ሊሆን ይችላል በክሊፖች ዙሪያ ሊሆን ይችላል በተለያዩ አይነት ወይም ፊልም ሊሆን ይችላል አንድ ስራ ሲመጣ ከስተመር እንዴት አድርገን ነው ሃንድል የምናደርገው ወይም የምንይዘው የሚለው ነገር ነው የምናየው ምክንያቱም ከስተመራችን ነው ገንዘባችን ያ ዴፊኒትሊ አብሱ ልክ ነው ከስተመራችን ነው ገንዘባችን እና እንዴት አድርገን ነው የምንይዘው ወደሚለው ስንገባ በመጀመሪያ ከስተመርን እስቲ እንዴት ታብራራዋለህ አንተ ከስተመር ምንድነው ከባጭሩ እንትን ስንል ከስተመር ንጉስ ነው ይባላል ግን አይደለም አይደለም ከባድ ንጉስ ካረከው ደግሞ በጣም ከባድ ነው ያ ከስተመር እንደዛ ሳይሆን ያው ከስተመር በጣም ለምትሰሩት ለማንኛውም አኛ ካሜራ ስለምንሰራ ነው ሌሎች ሰዎች ደግሞ ብዙ አይነት ስራዎች ይሰራሉና ከስተመር ከሌለ ስራው የለም ማለት ነው ስለዚህ ዋናው ደግሞ የኛ ስራ ደግሞ ከስተመርን ለማስደሰት ከስተመርን ደግሞ በቃ አይደል በስራችን እንዲረካ ማድረግ የተመኘውን የፈለገውን ወይንም ደግሞ ደስ የሚለውን ነገር ሰርተን ማስደሰት ነው በጣም ያው ስለዚህ ከስተመር ወሳኝነት አለው ለኔ ከስተመርን በቃ ጠቅላላ አድርጌ ስገልጸው ምንጭ ነው ያው የገቢ ምንጭ ነው ማለት ይቻላል እና እንደዛ ነው ከስተመር አሁን እኔ ማለት ብዙ አይነት ከስተመር አለ በጣም ምርጥ ከስተመሮች አሉ በጣም ቤስት የሆኑ ከስተመሮቻችን አሉ ማለት አሁን አንድ ሰው ስራ ይዞ ሲመጣ ወይም ደግሞ ሊያሰራችሁ ሲፈልግ ቀጥታ ምንድነው ኦሬዲ ጀማሪዎች ካሜራማኖች ስለምትኖሩ ማለት ነው እንዳለው ምንም ጥያቄ የለውም የገቢ ምንጫችን ቀጥታ ገቢ የምናገኘው ከከስተመር ነው ወር ደግሞ ስራ ከሚመጣ ይዞልን ከሚመጣ ሰው እና ከስተመር የተለያየ አይነት ከስተመር አለ ብዙ አይነት ጸባይ ነው የምናስተናግደው ማለት ያሳለፍናቸው ብዙ ከስተመሮች ስላሉ በሱ ነው መስቀው ያው ግን አው ልክ ነው በሱ ነው መስቀው ከማስታወሳቸው ውስጥ አሉ አዝግ የሆነ ፓርትም አለው ግን ከስተመር የተለያየ ነው በጣም እንዴ በሶስት ብንከፍለው ራሱ ደስ ይለኛል ሳስበው በሶስት ብንከፍለው አንደኛ ይሆነ እንዴት ነው አመታ አውርተው ምናምን ነገር በጥሩ ሁኔታ አውርተው ከዛ በኋላ በጥሩ ሁኔታ እንትን ብለህ የምታስተናግደው ከስተመር አለ ሁሉንም ግን በእንደዛው ነው በጥሩ ሁኔታ ነው የምታወራው በዛ ልክ ደግሞ ባስተናገርከው ልክ ደግሞ የመጀመሪያው ጥሩ ምላሽ የሚሰጥ ደግሞ ከስተመር አለ ከባረለ አንድ እሱ ሁለተኛው ደግሞ ያለው ደግሞ ልክ የኛውንም ቀጥሎ ያለውን ከስተመር ባንድ አይ ነው የምታወራውና ልክ አስተናግደው ምናምን ነገር ይሆናል አሪፍ ነው ምንም ነው አይደለም ግን ፕሮግራሙን እንድታሳልፍለት አለ አይደል ስራውን እንድትሰራለት ብቻ ዋን ታይም ብቻ የምታገኘው ከስተመር አለ የምታገኘው አይነት ከስተመር አለ እሱንም ደግሞ ሰርተለት አሪፍ ይሁን ምን ይሁን በቃ አንተ እኮ ሰርታል ግን እሱ ግን ቫልዩ ላይ ሰጥቶ ይችላል ፕሮግራሙ ማለፍ ነው በቃ ቼክ የሚያደርገው እንጂ ሌላ ከፋይሉ ምንም ጉዳይ ማይኖር ደግሞ ከስተመር አለ ሶስተኛውና ደግሞ በጣም አዝቡ ከስተመር ደግሞ ሰርተለት ምናምን አውርተው ምናምን ነገር ጠብቅ ግርፍ በቃ ለሁሉም አንድ አይነት ነው የምታረገው ጠብቅ ግርፍ ትላለህ ስራህ ነው
አክብረህ ትሰራለታለህ። ግን መጨረሻ ላይ አሪፍ እኮ ነው ይሄ ነገር ስትለው አልተመቸኝም ይላል። ወይንም ደግሞ እናንተ አቃጠላችሁኝ አርፍዳችሁ ምናምን ይላል እኮ። ግን እኮ በስነ ስርዓት ነው ይሰራለት። ሚስቴክ ይፈጠራል ግን በቃ ሰርተለታል። ግን በቃ ጥንብርኩስ የሚያወጣው ደግሞ ይሄ የመጨረሻው ከስተመር ማለት ነው። በጣም ደስ ወደዋለሁ ነገር ነው ከስተመር በጣም ነው የሚመቸኝ። እንደዚህ ከስተመር አብዛኞቹ ካጋጠሙ ይመስል ትንሽ የከፈሉ አልከው አይ እዚህ ጋር ያይቱ ነው የምናወራው ማለት አጋጥሞ ከሆነ በጣም በትልቅ ሂሳብ የሰራው ሰው ስራውን ከጨረስክ በኋላ ሶሻል ሚዲያ ላይ ራሱ ተሰርቶበት አይቻልም። ስራውን ከሰራህለት በኋላ ስልክለት ቴንክ ዩ ምናምን ብሎ አፕሪሺየት ብሎ በቃ ስራ ምናምን ይወዳል። ግን ስራ አንድ ስራ ተከራክሮ የሆነ ቀንስልኝ ምናምን ብሎ ምናምን በደንብ እንትን ያለ ሰው ማለት ነው መጨረሻ ላይ ምን ይላል መሰለህ ኤዲቲንግ ላይ ማለት ከጨረሰ በኋላ አሪፍ ነው ግን ሙዚቃውን ብትቀይር ሎጎ አስገብተህ ከርደግ ማለት ኤዲቲንግ ላይ በቃ 95% ማለት ትችላለህ ሙዚቃውን ፋይናል ጨርሰ ሙዚቃውን አወጣ ማለት የኤዲቲንግ ፕሮሰስ ላይ ሙሉ እንትኑ ነው ራፍከቱን ነው የምታነሳው። በቃ የሆነ ነገር መሰረት ሰርተህ ቤዙን ነው የምታጠፋው ድጋሚ ያጠፋ ማለት ነው። እሱ ነው ሙዚቃ ሲቀይር ከሙዚቃው ጋር ደግሞ የሚሄድ ደግሞ ራፍከት ነው የምትሰራው። ትራንዚሽን ትጠቀማለህ። በቃ የሆነ የምትጠቀማቸው ከለሮች አሉ። በቃ እነሱ እንዳለ ታጠፋለህ። ያ ማለት እንደቀላል ያላት ሙዚቃ ሚውዚክ ያላትን ነገር እንደ አዲስ ነው ቤዝ የምትጠራው ማለት ነው። አብዛኛው ያልተረዳችሁት ከስተመርም ያው ካሜራማን ብቻ ሳይሆን ከስተመርም ይሄን ቪዲዮ ስለምታዩ አንድ ቪዲዮ ከጨረሰ በኋላ አንድ ኦሬዲ ካልተመቻችሁ ማስቀየር ትችላላችሁ። አችሉም አይደለም ግን የለፋበት አውትፑት የመጨረሻውን ቪዲዮ ይሰጣችሁ ሙዚቃውን ቀይረው ማለት the all part ነው በቃ የሚጠፋው ምንም እንትን የለውም። ሙሉ እያንዳንዱ ነገር ነው የሚጠፋው። ኤዲተሮች ይሄን ነገር በደንብ እንትን ያላችሁ ይመስለኛል። እና ደግሞ ሙዚቃውን መጀመሪያ ላይ ሲመርጡ አይደል በቃ መወሰን አለባቸው። ሙሽራም ይሁን ያ ከስተመር ያን ሙዚቃ መረጥ አይደል በቃ ሲመርጥ መጀመሪያ ላይ ስሜታዊ ሆኖ አይደለም ወይ ብቻውን ሆኖ ሳይሆን በቃ ካሳለፈው ታሪክ ጋር ሊሆን ይችላል አላቅም ወይንም ደግሞ ካለው ነገር ጋር ይሄ ሙዚቃ በቃ ሰርጌ ላይ ቢገባልኝ ብሎ በቃ ወስኖ እንትን ቢላል። አብዛኛው ግን ካየው ኤዲተር ነው እሱ የሚሰራው። ለምሳሌ ምን አለ እኮ ግን ታስመርጣለህ እኮ መጀመሪያ ላይ ሙታሳያችሁ ምናምን ነገር ብለህ እንትን ትላለህ። ግን ኤዲተሩ መርጦልህ ግን ከሆነ አሁን እኔ ስጠይቀኝ አሁን ሰርግም ምንም ስሰራ ክሊፕም ሆነ ክሊፕ ነው የራሱ የሆነ ፕሮሞሽን የሆነ ቪዲዮ ስሰራ ሙዚክ ለመፈለግ ዩቲዩብ ውስጥ ገብተህ ኮፒራይት ያልሆኑ ሳውንዶች ሊሆን ይችላል ምን ብለህ ፈልገህ ሙድ እስከሚመጣ የሆነ ነገር አይተህ ምን ብለህ መርጣ ነው ከዛ ፋይናል ለከስተመር መታሳይ እንደዛ ስለሚሆን እና ስትራግሉ በደንብ ትረዳላችሁ ብዬ አስባለሁና ከስተመር ግን በዚህ በሶስት ፖይንት ማየቱ አሪፍ መክፈላ አሪፍ ከስተመር አለ። አሁን ሪስፔክት አድርጎ ከመጀመሪያው እስከ መጨረሻው በደንብ ከፍሎ ምን ነው በደንብ ከፍሎ ይሁን ምን እሱ ይሳው ላይ ባገባኝ ነው በደንብ ከፍሎ ለምሳሌ ያቋል በደንብ ይከፈለ አሁን የገጠመኝ በደንብ የሚከፍሉ ከስተመሮች አይከራከሩም። ጀስት ሪስፔክት ብቻ ያከብሩሃል ወይ ብቻ ያከብሩሃል ሲመስለኝ ምን አለ መሰለህ መጀመሪያ የሚከፍሉ ስራውን ስለሚወዱት ነው። በቃ ወይ ሶሻል ሚዲያ ላይ በደንብ አሪፍ አድርገህ እንደምትሰራ ያውቃሉ። ምንም አውትፑቱ በቃ ያረካቸዋል የምትሰጣቸው ነገርና እዛም ይመስለኛል። ያው ሁለተኛው ላይ ደግሞ እንዳልኳችሁ ብዙም ባይከፍልም ብቻ ግን ሶስተኛ ካለው ፐርሰን የተሻለው ነው ግን ይከፍላል። ግን በቃ አይደል ምንም ኬርም አይሰጥም ከፍሎ ምናምን ነገር በቃ ሰጣው ፋይሉን ብቻ ሰጣው በቃ ከዛ ነገር ወይ ከዛ ፕሮግራም ማለፉን ነው ወይ ነገር ያ ነገር መሸፈኑን ነው በቃ አንዳንዱ እንትን የሚለውና ሁለተኛው ፐርሰንት እንደዛ ነው። ሶስተኛው ደግሞ በቃ አይከፍልም። ከከፈለም ተከራክሮ ነው አስረድተው ማይነገር ዲቴል ሁሉ ነግረው ምናምን ነገር በቃ ይሰርጉ ቀን ወይ የሆነ ነገሩ ቀን አዛ ያረጋል ወይንም ደግሞ ሰርተስ ጨርስ አንዴ ካስታወስከው የሆነ ስራ ሰርተን እሱን ሌጋሊ ማውራት አልፈልግም። ግን ካስታወስከው በጣም ጽድት ያለ ስራ ነው የሰራ ነው ምናምን ነገር ማስታወቂያ ነው የሰራ ነው ምናምን ነገር እንዴ ቢልንገራችሁ በጣም ሲኒማቲክ ነው። አንተ ነበርክ እንትን ያልከውና አብረን ነበር ሄደን የማስራ የትኛው አይ ባልነግራ እሺ እዚህ ጋር ማለት እንትን ነው ወይ ዙባይስ አይ አወጣው ችግር የለም። እሺ እንደዛ ከሆነ የሆነ በጣም ጽድት ያለ ስራ ነው። ኦልሞስት ሲኒማቲክ ነው ሁሉም ነገር ፍላት ነው የሰራ ነው። ጊምባል አለው በቃ ከለር ተጠበህበት ነው መንቱ ያምራል። ላይት በቃ በጣም ተጨንቀንበት የሰራንለት ነው። አሁን እሱ ሰውዬ ከፍሏል
አልተከራከረንም ስንሰራ ምንም ስንልም፣ ግን መጨረሻ ላይ አውትፑት ላይ ሲሆን በቃ ጭምልቅ ያለ ከለር ነው ፈልጓል። እኛ ተጠበል ታውቁታል ሙያተኞች ከሆናችሁ። አንድም አዳማን የሰራ ነው ይላል አይ ነገር አይሰራም አጠፈው ለመሰል የዛሬ 2 ዓመት ወይ 3 ዓመት ነው 2 ዓመት እና የዛን ሰሞን ማለት ደግሞ አዳማ ላይ አዲስ ነገር አልተለመደም። ኢቭን በጊምባር ራሱ አይሰራም። የዛሬ 3 ዓመት አረ እንዴ 3 ዓመት እንደው ምሩቅ ነው 2 ዓመት ነው 2 ዓመት ነው እኮ አሁን ነው እንዴ አስታውስከኝ እንደው ወላ በዛ የሚሰሩ ጓደኞቻችን አሁን ነው ጊምባል ይዘው በዚህ ዓመት ነው አይ ቲንክ 2 ዓመት የተወሰነ ሰው ነው ጊምባል ላይ ላይት ላይ የሚጨነቀው እንጂ እስቲ ነው በቦታው እና የዛኔ ያልተለመደም ስራዎች እንደዚህ የወጡ ስራዎች አልነበሩም። እና የዛኔ የሰራ ነው ደግሞ በሶኒ ነው። አዳማ ላይ ሶኒ ራሱ አልተጀመረም። ቢያንስ ተጀመረ ካለ ራሱ በጣት የሚቆጠሩ ሰዎች 1-2 ሰው ምናምን ነበር። እና የዛኔ ስንሰራ የቀረጽነው ቀረጻ ፍላት ነበረ። ከዛ እሱን ጨርሰን ምናምን ነገር ከወጣን በኋላ ያው ከለር ስንሰራው በጣም ጽድት አድርገን ነበር ከለር ሰራው። ከዛ ሲያየው ሰውየው አልወደደውም ስራውን ማለት ነው። ምንድነው ምናምን ስንል ከለሩ በቃ አልተመቸውም። እሱ ምንድነው ሳቹሬትድ የሆነ በቃ አለ አይደል ኤዲቲንግ ሰራ ግጥም ምናምን ያለ እንትን የፈለገው እንደዛ ደግሞ አይሆንም። በቃ አብረሃ የሆነ ነገር ሙያተኛ አሁን ለምሳሌ ይሄን የምታዩ የምትሰሙ ከስተመሮች ካላችሁ የሆነ እናንተን ለመንቀፍ ምናምን አይደለም፣ ግን የሆነ አለ አይደል እናንተን ጠርተናችሁ ስናወራችሁ ወይ ቢሮ ሊሆን ይችላል የሆነ ቦታ ስናወራችሁ በቃ በተቻለን አቅም እናንተ የሚያስደስት ነገር ነው የምንሰራላችሁ። ግን እኛ ደግሞ በስራው ላይ ደግሞ ካሳለፍነው ልክ ነው የእናንተ ፕሮግራም የእናንተ ስራ ነው እናንተ በምትፈልጉት መልክ ነው። ግን አንዳንድ የሆነ አዲስ የሆኑ ነገሮች አሉ፣ የሆነ የተለዩ ነገሮች አሉ። ያ ሙያተኛ የማይበት አንግልና ከስተመሩ ከእናንተ ከስተመሮች የምታዩበት መንገድ በጣም ይለያል። ስለዚህ እናንተ የራሳችሁ እውቀት ይኖራችኋል። በቃ እዚህ ጋር ደግሞ ለሙያተኛው ደግሞ አመታችሁ ደግሞ ስትሰጡት ደግሞ ያንን ነገር ሁሉ ትታችሁ ሙያተኛ ነው ብላችሁ በቃ አምናችሁበት ነው እውቀቱን ኢንቨስት አድርጎላችሁ እንዲሰራላችሁ የምትፈልጉ። ስለዚህ ቅሬታ ይኖራችኋል፣ የሆነ ነገር ይኖራችኋል። እሱ እንዳለ ነው። ግን የሆነ ነገር አሳማኝ ነገር ከሰጣችሁ ያ ሙያተኛ አሁን ለምሳሌ እዚህ ጋር በከለሩ እንደገለጽ ነው ምን እንዳልነው የሆነ ነገር ከሰጣችሁ አክሴፕት ማድረግ አለባችሁ። ስለከፈላችሁ ወይንም ደግሞ ብራችሁን ስፔንድ ስላደረጋችሁ የሆነ እንትን የምትሉበት ነገር አለ። ኦልሬዲ ያ ማለት ኦፍ ኮርስ ልክ ነው። ገንዘባችሁን ከፍላችሁ ነው የምታሰሩት። ያን ስንል የግድ በቃ ባለሙያተኛው የሰራውን ስራ ተቀበሉ አክሴፕት አድርጎ አይደለም። ለየት ያለ ነገር መሆኑን እመኑ። አንድ ነገር ሲሆን አሁን እኔ ገጠመኝ እንትን አለ ሌላ የሰርግ ስራ እዛ ቆይቷል በጣም። አሁንም ወደ አዳማ ልመለስ ነው። እሱ ቆይቷል። አዳማ ላይ ያለው የ3 ዓመት ምናምን ይሆናል። እዛ ቢሮ ነበረ። እዛ እያለን አንድ የሰርግ ከስተመር ያዝ ነው። ትልቅ ሰዎች ነበሩ ኦፍ ኮርስ። እና ያው የሰርግ ፎቶ ላይ ታውቃላችሁ ፎቶ አነሳን፣ ፎቶ ተሰሩ ምናምን ጨራረሱና በፒስ ሁሉም ነገር አልቆ ፎቶ ተመረጠ። ፎቶ ሲመረጥ እኔ ጋር ምሰራ ልጅ ነበረች። እሷ መርጣ ጨርሳ ምናምን ነገር ታስታውሳለች። መርጣ ጨርሳ ምናምን ነገር በቃ ኤዲቲንግ እየሰራችሁ ነበርና ሳየው አብዛኞቹ ፎቶዎች ጉርድ ናቸው እና ግራ ገባኝ ምናምን። እስቲ ምናልባት ስመርጥ ተሳስታ ይሆናል ምናምን ብዬ አየሁት፣ ቼክ አደረኩት። ልክ ነው በቃ እነሱ ሲመርጡ የጻፉትና እሷ ኤዲት የምታደርገው ፎቶዎች አንድ ናቸው። ከዛ አልቆ ምናምን የሰርግ ፎቶ ደግሞ በጣም ብዙ ነው፣ 300 ምናምን ፎቶ ነው ፕሪንት ያደረገው። ከዛ ፕሪንት አድርገን ምናምን ሊቀበሉ መጡ ምናምን ነገር። ከዛ አዩት ምናምን ነገር እሺ ምናምን ብለው ባልየው ብቻ ነበር የመጣው። ከተተው ምናምን ሄደን ከዛ ስልክ ተደወለልኝ። ብዙም አልቆየም ከ1 ሰዓት በኋላ ነው። ከዛ ምንድነው ተባልኩኝ። ባለቤቱ ነበረች። ከዛ ምን ነው ምናምን ነገር አልኩኝ። እኔ ደግሞ ከለርና እንደሳስተና መስሉ እንዴ እንዳለ የተቆራረጠ ፎቶ እኮ ነው እንዴት ምናምን። ከዛ እኔ ፕሪንቱን የመሰለኝ ፕሪንት ሲደረግ ምናልባት ተቆራርጠው ሆነ ምናምን ብዬ ነበር። እስቲ ወደ ቢሮ ይዛችሁት ምናምን አልኩኝ። ቢሮ ይዘውት ሲመጡ ምንድነው አሉ ሲያሳዩ፣ ያው ሰርግ ፎቶ የምታነሱ ሰዎች ፎቶግራፈሮች ታውቃላችሁ፣ ሰርግ ስታነሱ ክሎዝ አፕ ታነሳላችሁ፣ ዋይት ታነሳላችሁ፣ የተለያየ አይነት። እነሱ አብዛኛውን የመረጡት ክሎዝ አፕ የሆነ ሻት ነው። ከዛ መጡ ምናምን ክሎዝ አፑ ምናምን አዩት። ከዛ እኛ እኮ ይሄው ቆራርጠኳል አሉ። እንዴ እኮ የተቆረጠ አይደለም ይሄው እናንተ የመረጣችሁት ይሄ ነው ብዬ ለማስረዳት ሞከርኩኝ። እኛ እኮ የመሰለን አሉ መጨረሻ ላይ ይሄንን ስመርጥ ለምሳሌ ክሎዝ አፕ ከሆነ እስከዚህ ድረስ ከሆነ ፎቶ የመሰለን ሙሉ እግሩን የምታስገባበት ነው።
ሰርጀሪ ሰርተን አይመጣም። እንዴት ክሎዝ አፕ የሆነ ፎቶ መርጣችሁ እኔ ዋይድ አድርጌ እሰራዋለሁ አይመጣም። እና ማይረዳም አንዳንድ ከስተመር አለ። ከርዕሳችን ሳንወጣ አሁን ደግሞ ምክንያቱም እንዳልኩ ቅድም ብዙ አይነት ከስተመር ይመጣል። ተበሳጭቶ የሚመጣ ከስተመር አለ፣ በሌላ ነገር ተናዶ የሚመጣ ከስተመር አለ። ወር ደግሞ ከዚህ በፊት መስኩን ሰርቶ አንተ ጋር ሰርጉን ለማሰራ የሚመጣ ከስተመር አለ። መስኩን ተበላሽቶበት ሰርጉ ጋር ሲመጣ እንዳይበላሽበት ፈርቶ የሚነዘንዝ ከስተመር ይኖራል። እንደዚህ ከስተመር ሲመጣ እንዴት ነው አንድ ላርግ የምናስተናግደው የሚለውን ነገር ማየት አለብን። ለምሳሌ ጸባዩ ምንም አይነት ከስተመር ሲመጣ አንድ ላይ ማድረግ ኃላፊነት እኛ ጋር ነው ያለው። ስለዚህ አሁን ለምሳሌ አንድ ከስተመር ሲመጣ እንዴት አድርገህ አንድ ታደርጋለህ? አሁን በአንተ በኩል ግን እኔ ከመጀመሪያው ጀምሮ ማለት ነው። አሁን ለምሳሌ ልክ ነው ያነሳው። እኔ ከመጀመሪያው ጀምሮ የሆነ ከስተመር ተነጫንጮ ከመጣብኝ እኔ ባልሰራው ደስ ይለኛል። ለምን እንደሆነ ታውቃለህ? የምሬን ነው። እኔ እንግዲህ ታስታውሰዋለህ። አሁን መጥራት አልፈልግም፣ ግን በቃ የሆነ እንዴት ነው ማለት ብዙ እንደዚህ ስንጠራ ብዙ የመረረን ነው ይመስሉ ታውቃለህ። በከስተመር መረረ ብለን የቀረብን ነው ይመስሉ። እኮ ግን አሁን ለምሳሌ ከሰራ ነው አንድ ከስተመር እንደዚህ ሆኖብህ ከጀመረ ማለት ሰርጉን ይሆናል የምትሰራለት ውድቀን ነው ሰርጉን ብለህ አስበው። ከጧት ጀምሮ ከጀመርክ ከሴት ቤትም ምን ከወንድ ቤት ከጀመርክ ጀምሮ እስከ ማታ ድረስ እየጨቀጨቀ ነው እየነዘነዘ ነው ገጥሞናል። ስለዚህ ያ ማለት ቀኑ ሙሉ ነው ስራ ላይ ሆነ ስትጠዘጠዝ ወይንም ደግሞ ስራ ላይ ሆነ ስትጨቀጨቅ ሙድ ይጠፋል። ስራውን ባልተቀበልኩ ትላለህ። ስለዚህ ነው መጀመሪያ ላይ በቃ ሲመጣ የሆነ በቃ አይደል ስራ አሳምኑ መምጣት አለበት ሲጀምር እኔ ብዬ ማስበው እንጂ አለ። አሁን ለምሳሌ ብዙ አይነት ከስተመር አፕሮች የሚያደርጉበት መንገድ ደግሞ አለ የተለያየ። አሁን ለምሳሌ እንደብራችሁ ግን አሁን ለምሳሌ ቬሎስ ከነምናምኑ በ20 በ30 ሺህ ተብሎ የሚመጣ ከስተመር አለ። ወደዛ አስገባ ከስተመር ነው። ያ ማለት ምንድነው? ያ ከስተመር ማለት የሚመጣው ስራህን አይቶ አይደል፣ በቃ ኮስቱን አይቶ ነው የሚመጣው። ስለዚህ ምንም አይነት ስራ አውትፑት ቢቀርብልህ ኮምፕሌን አታደርግም ነው። ያው በዛ ይሳብ እንደዛ ነው ይጀምራል። ገባህ አይደል? እና ደግሞ በዛ እሱ አይነት አንደርስታንዲንግ ደግሞ ኖሮት ደግሞ የሚመጣ ነው። አሁን እዛ ጋር በ30 ሺህ ተብሎ እስከ ሰርጉ መጥቶ አንተ ለሰርጉ ቀን ይሆናል እኮ እንደ ድንገት 30 ሺህ ምሳሌ ነው 30 ሺህ የምትለው ለሰርጉ ቀን ብቻ ለአንድ ውድ ገባህ አይደል? ያ መጥቶ በንጭንጭ መጥቶ እንደዛ ተስማምቶ በስማ ውድ ሲበላሽ ማለት ነው። ገባህ አይደል? በቃ ስለዚህ ማለት አብዛኛው ደግሞ ይሄን ፓኬጅ ካነሳ አይቀር እየበላኸው ይመስላል። አንዳንድ ከስተመር ሌላ ቦታውን 30 27 ከዛ በታችም 10 9 ምናምን ቢሰሩ አንተ ጋር መጥቶ የሆነ ዋጋ ብጠራለት ሌትስ 100 ምናምን ብጠራለት እያጭበረበርከው ነው። በጣም እየበላው ነው ይመስለው። እሺ ቬሎ አለ ይላል። የምን ቬሎ? እኛ እኮ ፎቶ ነው የምንሰራው። ቬሎ የላችሁም ይላል። እሺ እንትን እስካባስ ይላል። አረ ብራዘር እኛ ፎቶግራፈሮች ያንን ፓኬጅ ያዘጋጁ ሰዎች ጎበዝ ናቸው። ማርኬቲንጉን ይይዙታል። ጎበዝ ናቸው። እነሱም ከብዛት ነው የሚያተርፉት። አጨብጭበናል። ለዚህ አይጨብጭበናል። አሁን እነሱ እኛ አሁን በአንድ ሙሽራ ምን ጠይቀዋል አይደል? ያለ ቬሎ ያለ ምናምን ነገር 50 ሺህ ምንድነው እንችላል። ትርፋማ ናቸው ብለህ ታስባለህ? ይኸው እንግዲህ እነሱ የራሳቸው እንትን ይኖራቸዋል፣ ግን ከብዛት ትርፋማ ናቸው። ከብዛት አሁን ለምሳሌ በአንድ ሙሽራ ያገኙት ግን 10 ወይ 5 በቃ 5 ከሰሩ ያገኙታል። ገባህ አይደል? በአንድ ስራ የሚያተርፉትን ስራ እንትን ብር በ5 ሙሽራ ያገኙታል። ያ ደግሞ ሲሆን ደግሞ ሙሽራው ነው አሁንም ሊጎዳ ይችላል ብዬ አስባለሁ። ሙሽራው ከምን አንፃር ይጎዳል? ኳሊቲ አሁን ለምሳሌ እኔ በ30 ሺህ ብር ቬሎ አዘጋጅቼ አሁን ማርኬቲንግ ውስጥ ገብቼ ማለት ነው ልገባም ሊሆን ይችላል ሙድን አይቻል ገብቼ ምናምን ነገር ቬሎ አምጥቼለት ካባ አምጥቼ ፎቶ አንስቼው ቪዲዮ ሰርቼው ሶኒ ይዤለት አይደል? ምንድነው ዘለንቴ እኒካ ኒከን ይዤለት ይችላል አላውቅም። ማሰብ ያለብህ ፍላሽ ላይቷ ካሜራ እነዚህ ፒሲክስ እንደ ድንገት እያነሳ በማል ብልሽ ይልብ ካላይ ፍላሽ ላይ ድፍት አደረገው። ኒከን ይሄድ ይችላል፣ ሰበንዲ ይሄድ ይችላል። ገባ? ከስተመር ደግሞ ይሄን ደግሞ ላያውቀው ይችላል። ግን እስቲ ለእንደዛም ሆኖ ጥርት ያለ ስራ የሚሰሩ ሰዎች አሉ። አተምጭ ካለ አረኔም እሱ ጋር ነው ማስተካከል እንደው ጠራዋለሁ። የምር እንደዛው ነው። ጽድት ያለ ስራ የሚሰሩም አሉ። በዛ ፓኬጅ እየሰሩ
አውትፑታቸው ምናልባት የሚፖስቱት ነገር ይሁን አላውቅም፣ ለፕሮሞሽን ይሁን አላውቅም፣ ግን ጽድት ያለ ይኖራል። እነሱን አይ ሪስፔክት፣ ግን ሁሉም ግን እንደዛ ነው ማለት ግን አለ። እሺ ስለዚህ ከርዕሳችን ሳንወጣ ከስተመር ግን ቆይ መለስልኝ። ከስተመር እንዴት ነው አንድል የምናደርገው ነው ያልከኛ? በቃ 37,000 ማለት ነው እስከነ የዛን አንድል ታደርገዋል። እንደዛ ነው ብዬ ማስበውና ቀጥለው እንትን ምን አስባለሁ እኔ ከስተመር እንዳልኳችሁ ቅድም በብዙ ጸባይ ሆኖ ይመጣባቸዋል እና ያንን ከእናንተ ጋር በቃ እናንተ ማሰብ ያለባችሁ ዘላለም አለሙን አይቆይም ከእናንተ ጋር ያ ከስተመር። አንድ በደንብ የምትይዙት ቋሚ የሆነ ከስተመር አለ፣ በቃ ደንበኛ ምን እስከ መጨረሻው ምንም በስራ ብታስቆርፉት ራሱ ማይቀይር ራስ በቃ ከእናንተ ዞር ማይል ከስተመር አለ። መጥቶ ደግሞ በአንድ የሆነች ምክንያት ተጣልቷችሁ የሚሄድ ከስተመር አለ። ከዛ ደግሞ እየመጣ የሚሄድም ከስተመር አለ እና እነዚህ ከስተመሮችን አንድል የምታረጉት እናንተ ናችሁ። ከስተመር ሲመጣ ምንጊዜም የመጀመሪያው ነገር ፊት ይፈልጋል፣ ከእናንተ እንድትግባቡት ይፈልጋል፣ ስለ ላይፉ በደንብ እንድታውቁ ይፈልጋል። አንድ ከስተመር አሁን ቀጥታ እናንተ ጋር ሲመጣ ብትጠይቁት ስራ እንዴት ነው ምናምን አሪፍ ሆነልህ ያ ነገር ምናምን ስትሉት ከስተመር ይወዳል። በቃ ከእናንተ ጋር ሞር ቤተሰባዊነት የሆነ ነገር ይፈጠራል። የሆነ ነገር ሰምቲንግ በቤተሰብ ዙሪያ እሱ ባለበት ቤተሰብ አንድ ሰርግ በሰርግ እንሂድና ሰርግ የሚመጣው በአንድ ሰርግ ነው። አንድ ሰርግ ሰርታችሁ ነው በዛ ሰርግ ማን ይሰራል በመባል የሚሄደው ሰርግ የሚመጣው እና እንደዚህ አይነት ከስተመሮችን በደንብ አጥብቃችሁ መያዝ አለባችሁ። ጸባያቸው የሚቀያየር ከስተመር ሲኖር ደግሞ ሃንድል ማድረግ አለባችሁ። እኔ ምን አስባለሁ መሰለህ፣ አንድ ከስተመር አስኮረፍክ ማለት 1000 ከስተመር አስኮረፍክ ነው ብዬ አስባለሁ። ለምሳሌ የኛ ስራ የሚመጣው በአንድ ከስተመር በኩል አንድ ከስተመር ከሰራ አሪፍ አድርገህ ከሰራለት ለቀጣይ ኔክስት ፐርሰን ይናገራል። ያው ኔክስት እያለ በደንብ ተቆጣጣሯል እና እንደዛ ነው ብዬ አስባለሁ። ስለዚህ አንድ ከስተመርም በቻላችሁ መጠን ኦፍ ኮርስ ደንበኛ ክቡር ነው። በቃ በዚህ እንትን አምነበታል። ንጉስ አለ ክቡር ነው። ንጉስም አይደል ንግስት ነው። እና አንዳንድ ከስተመሮች በጣም አጉል የሆነ ባህሪ ያላቸውን ከስተመሮች አሉ። በጣም ደግሞ ሰላም የሆኑ ከስተመሮች አሉ። በጣም ኢቨን ወደ ቤተሰብነት የሚገባባቸው ከስተመሮች አለ። በጣም አለ። አንዳንዱ ደግሞ ኖርማል በቃ ቼክም ወላ ታር ማለት ቼክም አያረግም። አንተ ነው ለቼክም ታረግ ቼክም እያረግከው አያረግም ማለት ከስተመር አለ። ከአንድ ከስተመር መጣ ማለት ልክ ነው። 1000 አንዱን አስደበርክ ማለት 1000 እንደማስደበር ነው። 1000 አንድ አስደሰትክ ማለት 1000 እንዳስደሰትክ። ከስተመር በእኛ ሙያ ላይ በጣም ወሳኝነት ያለው ነገር ነው። የፈለገ በቃ ታምረኛ ለምናት ከስተመር ከሌለ ምን እንደ የምረልኩ ምንም ከስተመር ከሌለ አሪ ከብዳል ምንም ነስለ አሁን ለምሳሌ በቃ ሁሉንም ነገር ችለህ ምናምን ነገር የሚያቀሰው ከሌለ እንደማለት ነው። ከስተመር ማለት መውቃት ሙቅና ነው አይደል? ከስተመር ከሌለ በቃ ምንም በምን ትሰራዋለህ? ከስተመር ነው አይደል የምትሰራው? በምን ትሰራዋለህ? ግን ምንም የምትለው ይከብዳል። እሺ በቃ ላስተካክል። ምንም ራሱ ትወጣለች ነው እና ከስተመር ከሌለ የምሬን ነው ጌታ ምስክሬን በቃ ምንም ስራ የኛልም አይደለም የሚሆነው። ዋናው ከስተመር ነው። ያ ከስተመር በጣም ወሳኝነት አለው። እኛም ደግሞ ለከስተመሮች በጣም ወሳኝ ነን። ባይዘው እንትን አዳምተን የምንሰራው ስራ አለ። ባይዘው ማወቅ ያለባችሁ ሚስጥር እናውጣ አይደለ? ከስተመሮች አይ ምን አለ መሰለህ በጣም ጸባዩ ለተመቸና በጣም ደግሞ ጸባዩ ለከበደ ሰው አንድ አይነት ስራ አሰራር። እና ደግሞ በቃ ለሙያው ሪስፔክት አድርጎ ቫልዩ ሰጥቶ ያከብረ ሪስፔክት አድርጎ ምናምን የሚሰጥ ሰው ባይገርማችሁ ሪስፔክት ስንል ይሄ እንዴት መሰላችሁ የተለየ ነገር አይደለም። ምን ሰራውን ስራ እንደ ሙያተኛ አክሰፕት አድርጎት ያንን ስራ ስንሰራለት በቃ ምንም እኛ ላይ አምኖ ጥሎብን አውትፑቱ የሚጠብቅ አይነት ሰው ማለት ነው እያልኩኝ ያለው። እንደሱ አይነት ሰው ያስደስታል። በቃ የሆነ በቃ ክሬቲቪቲን በጣም በቃ እዛ ቦታ ላይ ሆነ አዳዲስ ነገር ማምጣት በቃ ፈልጋለህ ካሰብኩ መልስ ላይ እቺን ብጨምርለት አንዳንዴ እናርገን ነው እናቃል አልቆ ለራሱ ምናምን ነገር አንድ ኒውዝ ጋር እቺን ቦታ አልወሰርናትም ምናምን ነገር እቺን ፎቶ ምናምን ነገር እንላለን። ያ ማለት በቃ ሙሽራው ወይ ከስተመር አሪፍ አፕሮች ከሰጣ በስማ ስራው ያምራል ነው በቃ ሌላ ነገር የለም። አለ ደግሞ
ጽድት ያለ ክሊፕ ስራ ላይ ራሱ መጀመሪያ ስትነጋገር ኦር በቃ በደንብ አድርጎ ምናምን ስራ ሪስፔክት አድርጎ ምናምን ነገር የሚመጣ ሰው በደንብ ትዘጋጃለህ። ክሊፕ ለመስራት ሎኬሽኖችን በደንብ አሪፍ ቦታ ትመርጥበታለህ ምናምን በደንብ ግን አስደብሮ ኦልሬዲ አንዴ ዲል አድርገህ በቃ እንደምንም መጨረስ እንዳለብህ የሚሰማ ሰው ብዙም አትጨነቅበት። በገርም ከሁሉም ስራዎች በጣም ከባዱ ሙሽራን ማስደሰት ነው። በሰርግ ላይ በቃ ከኛ ስራ ውስጥ ሙሽራን ማስደሰት በጣም ከባድ ነው። አሁን ክሊፕ ብትል የ5 ደቂቃ ነች። የፈለገ ቀረጣት 5 ደቂቃ ነች አውትፑት ገባህ አይደል? አንድ ቀን የሚፍጅብህ ምንም የሚፍጅብህ በቃ ሙሽራው ግን ኦር በፎቶ አስደሰትኩ ስትል ቪዲዮ ላይ ያገኛል። ቪዲዮን ስትል የሆነ ነገር ላይ ያገኛል። እያነሳሁ ነገር የሆነ ደብሮ የምትሰራው ይመስለዋል። የሆነ ነገርን በቃ ይመስለዋል። የሆነ ፎቶግራፈር ታዋቂ ነበር የሆነ ሰርግ እየሰራ እኔ እንትን ነው ማለት ነው። እነዚህ ምንድን ነው የሚባሉት ዋይልድ ፎቶግራፈር ነው የሚባሉት። እንደዛ ነው ማለት ነው። እና እነዚህ እንስሳ ምናምን ነው ማለት ነው። እና ሰርግ ከሰራችሁ እናንተ ምንም ነገር ታነሳላችኋል። በጣም ከባዱ ፓርት ምንም ነገር ትሰራላችሁ ማለት ሰርግ የሰራ ሰው ከሰው ጋር ተስማምቶ የሰራ ሰው ሰርግ ተቀብለ መስራት ይችላል። በቃ ምንም እንትን ሳይኖርብህ ሰርግ ተቀብለ በስነ ስርዓት ተመሰጋግነ ሰጠህ ማለት በእውነት ጎበዝ ነህ። የምር ያስጨብጨባል። ምክንያቱም ይሁን እንዴ ብዬ ልንገርህ በቃ ሁሉም ነገር አንተ ላይ ነው። አብሶ ስራውን ተቀብለ ከሆነ ካስታወስክ ጓደኛችን እንዳስተዋወቀ ስም መጥራት ይከብዳል። ጓደኛችን ነው የሆነ ስራ ተቀብሎ ካሜራ ምናምን አልመቻችልህ ብሎት የሆነ ነገር ላይት ቀርቶበት አንድ በቃ አንድ የሆነ ከስተመር መጥቶብህ ምናምን ነገር ከሆነ ሁሉም ነገር አንተ ላይ ነው። ቪዲዮግራፈሩ የምታንቀሳቅሰው አንተ ነህ። ፎቶግራፈሩ የምታንቀሳቅሰው አንተ ነህ። ወንድ ሴት ቤት አለ። ወንድ ቤት ያለው ነገር ያስጨንቃል። ሴት ቤት ከሆንክ ሴት ቤት ሆነ ደግሞ ከሆነ ወንድ ቤት ደግሞ ያለው ነገር ያስጨንቃል። ከዛ በፊት እቃ ሲዛ በቃ እንደነገ ሆኖ ይቀርባል። የሆነ ነገር ስልክ አልነሳ ይላል እና እነኚህን ሁሉ ነገር ሃንድል አድርገህ አውትፑቱን አሳምረህ ሰጠኸው ማለት ሙሽራው አመሰገነ፣ ከስተመር አመሰገነ ማለት ጎበዝ ነህ። ያ ማለት ደግሞ ሲሆን አጨብጭብ ተሳክቶላል። እና ያ ደግሞ ሆኖ ደግሞ አንተ ደግሞ ከስንት ይሄውን ከስንት አሉ 10 ቢኖርህ ወይ 5 ከስተመር ቢኖርህ አንዱ ልታስደስት ትችላለህ። አራቱ ሙሉ እንትን ላይ ይችላል። ግን ጎበዝ ነህ እና ሌላ ስራ በምንም ተአምር አያቅትም። እና ከባዱ ስራ ጎበዝ ሆነ ከሰራ ሌላ ስራ ምንም አያቅትም። ከስተመር አንድን በደንብ መማር የምትፈልጉ ሰዎች እንደው የሰርግን ስራ በደንብ አጣጥሙት። በደንብ አጣጥሙት። ምክንያቱም ምን መሰለህ ሰርግ ላይ ሙሽሮቹን ብቻ አይደለም ከሚዜ ጋር ትገናኛለህ፣ ከአጃቢው ጋር ትገናኛለህ፣ ከሙሽራ ቤተሰብ ጋር ትገናኛለህ። ይሄውን ሁሉ ሰው ነው በሰርግ ላይ ማኔጅ የምታደርገው። አንሳን እስኪ እዚህ ጋር ይሉሃል በመሀል ምናምን እነሱ ፈገግ ብለህ እዚህ ጋር እስኪ እንትንን በል አይደለም ብለህ አስረድታቸው አልገባ ሲላቸው እሺ ብለህ ተቀብለህ ላታደርገው ትችላለህ። እሺ ስትላቸው ደስ ነው የሚላቸው። በቃ እዛ ጋር ያሉት እንትኖች ከሙሽሮቹ ያሉ ኢቨንቱ ላይ ያሉት ሰዎች በጣም ደስ የሚላቸው በጣም ያስቀኝ ሰርግ ላይ በቃ ካሜራን ቁጭ አድርጌ የምስቅበት ነገር ምንድነው ፎቶ እያነሳ ሰሟን ወይ የቤተሰብ ሊሆን ይችላል የሰሙና ጠጋ ዞር በል ምናምን ፎቶ እያነሳው ነው ምናምን የሚለኝ ሰው በጣም ያዝናናኛል። በስልክ እንደሚል ስልክ ይዞ በቃ ያስጠጋል ምናምን ዞር በል ይላል እና ሲሪየስ ሆኖ ነው ዞር በል የሚለው። እና እስቲ አንዴ ዳንሳ ፊት ገጭ ብሎ ቋንዴ ዳንሳ ምናምን ይላል። የኔ ገጠመኝ ያለና የኔ ሳይሆን ጓደኛዬ አብረን እየሰራ እንደዚህ አይ ቲንክ ምግብ ቦታ መሰለኝ ቪዲዮ እየቀረጸ በጊምባል ፎሎ እያደረጋቸው ነውና አባትየው መሰለኝ መጥቶ በስልክ እያነሳ እዛ ካሜራማኑ ይገባበታል ጀለስ ዞር በል እስቲ ምናምን ብሎ ያነሳዋል ማለት ነው። ከዛ ይሄ ተናዶ እንዴ ምንድነው አንተ እኮ ነገ ትደልተዋለህ ስቶሪ ሲሞላብህ ይለዋል። አንተ ምን ዘላለም ዓመት አታስቀምጠዋል ማለት ነው። ከባድ ነው እንደዚህ አይነት ነገር ማውራትም መመላለስም የለብህም እዛ ቦታ ላይ። ግን እሺ ብለህ ወይ ዞር ብለህ ወይ ታስደግማለህ ምናምን እንጂ ብቻ በቃ ከባድ ነው እና ትመቹናላችሁ እንደዚህ። እና እንዳልከው ሚዜ ራሱ ስትራግል በጣም አለ። ለምሳሌ አርፍዶ ይመጣል
ስልክ ደግሞ ያስቸግራል። ያው ሰልፊ ይፈልጋሉ ምናምን ብዙ አይነት ነው ስለማንተ ደግሞ የፈልገውን አይሻት ለማግኘት ሬዲ እንዲሆኑ ስለሚፈልግ ይጠፋል። በመሀል ሚዜ ይጠፋል። የሆነ ቦታ የለም። የት ቆጥረ ወይ ሶስተኛ ይጠፋባል ወይ የመጀመሪያ ይጠፋባል። በቃ የሆነ በስማ ከዛ በኋላ እዛ ጋር ቤተሰብ ደግሞ ቶሎ በሉ እንጂ ሰዓት የለም ምናምን ይባላል። ኧረ ሚዜ ይጠፋል። በተለይ ቤተሰብ አንድ እዚህ ጋር መናገር የምንፈልገው ሌላው ነገር ምንድን ነው፣ ሰርግ ላይ በጣም ካስቸገሩን ፐርሰኖች መካከል የሙሽራው ወይም ደግሞ የሙሽራዋ ቤተሰብ ይህን ፖድካስት የሚያዘጋጀ ነው ሪያሊቲ ሾው ነው እናወራበት እና ምንድን ነው ሰዓት የሚባል ነገር ኦፍኮርስ እነሱም ልክ ናቸው። ሰዓት ምናምን እንትን አዳራሽ ቁጭ ብሎ የሚጠብቀው እነሱን አክብረው ምናምን ስለሆነ ልክ ናቸው። ግን ምንድነው በእኛ ችግር ነው ይመስላቸው። አብዛኛው ቤተሰቦች ምንድነው ይመስላቸው የካሜራማን ችግር ነው። ሰርግ የሚያረፍደው ምናምን የካሜራማን ችግር ነው ይመስለውና የካሜራማን ችግር አይደለም። ኢቭን እንኳን ማለት ነው የሆነ ሴት ቤት ወይ ወንድ ቤት እየሰራ መብራት ጠፍቶብን በስመ አብ በአንተ ነው በቃ ቶሎ አርጉታ ይለዋል። መብራት እኮ የለም ገና ስትሄድ ውሃ ቢጠፋ ራሱ አንተ ወይኔ ሳም ቢጎድል አሉ ሳም ቢጎድል በአንተ ነው በቃ ካሜራማኑ ሊበላ ይዞት አልመጣም ነው ምንም ነገር በአንተ ይሳላል በቃ ትችለዋለህ። እና ቤተሰብ ላይ ግድ ነው በጣም እና ሰዓት ከኛ አይደለም። ኦፍኮርስ እኛ ጊዜ እንፈልጋለን በደንብ ሰዓት ለመቅረጽ በደንብ አሪፍ ነገር ለመስራት ጊዜ እንፈልጋለን። ግን ምንድነው እኛ ጊዜ በምንወስደው ልክ ሙሽሮቹ ደግሞ የራሳቸውን ጊዜ በደንብ ይወስዳሉ። ሜካፕ ይፈጅባቸዋል። ከመጡ በኋላ ራሱ ብዙ ፕሮሰስ ስለሚወስድ የሙሽራ መኪና ያረፍዳል። ከቤታቸው አይደለም ጀምሮ ወይ ከሚወጡበት የሙሽራው መኪና ዲኮር ሆኖ ላያልቅ ይችላል። የሜካፕ አይነ ወይ አይላሿን ትረሳ ብቻ። ግን ይሄ ሁሉ ነገር በአንተ ነው የሚሳበው፣ በካሜራው ነው የሚሳበው። የሆነ ሰዓት እኮ መተናል ተባለ ድጋሚ ሁሉ ብላለች ደውለህ ወይንም ደግሞ እዛ ጋር አሉ መተናል ንገሯቸው። ቤተሰብ ከሌለ አባት ወይ የሆነ እናት ወጥቶ ከሆነ ደውላችሁ ንገሩልን መተናል እኛ አይደለም መጀመሪያ ላይ በቃ መተናል። እንደማይፋቱ የምታውቀው ምን መሰለህ የዛሬ አመት ምናምን ወይ ደግሞ በቃ ቆየት ብሎ የዛሬ 2 አመት አይሆን 2 3 4 አመት ወደ ኋላ ሄደህ ብታይ የዛኔ ሰርግ ስንሰራ በሁለት ካሜራ ወይ በአንድ ካሜራ ነው። ከዛ ሰዓት አልበቃለ ይዛንዲ ገብቷል። ወንድ ቤት ሰርተህ ከዛ ሮጠ ደግሞ ሄደ ሴት ቤት ሰርተህ ምናምን ተመልሰህ መጥተህ ወንድ ቤት ነው ይዞ ወደ ሴት ቤት ይዘህ ከዛ እንደዛ ሲሆን ምን አደረግን 2 እያደረግን እየጨመርን 3 ከዛ 4 እያደረግን ሄድን። እንደዛም ሆኖ ችግሩ አልተቀረፈም። የኛ ችግር አለመሆኑ የምታውቀው በዛ ነው። አንቷል 4 ካሜራ ከ4 5 ምናምን ድሮን ጨምረህ ክሬን ጨምረህ ምናምን አዳራሽ ደግሞ ካለው 5 ካሜራ በደንብ ካሜራ ጨምረህ ካልተፈታ ችግሩ ካንተ አይደለም ችግሩ ካንተ ካሜራማን አይደለም ችግሩና ይሄን ነገርም እንድታዩበትና ምን ለማለት ነው ዋናው ሰርግ ከሰራችሁ በቃ ሰርግን ጥረት አድርጋችሁ መስራት ከቻላችሁ እናንተ ከስተመር አንድል እንዴት መደረግ እንደሚችል በደንብ ትማራላችሁ ይሄ ላይ ማለት ነው። ስለዚህ ይሄን ነገር አይተናል ማለት ነው። በደንብ አይተናል። በደንብ ከስተመርን በደንብ እንግዲህ ከመጣ በኋላ በደንብ ማስተናገድ ችግሩ ከናንተም ሆነ ከሱም ሆነ በቃ የሰርጉ ጊዜ እስከሚያልፍ ፋይል አስረክባችሁ እስከምትሰጡ ድረስ መያዝ በቃ በስርዓት ምንም አይነት ጸባይ ቢያሳያችሁ መቆጣጠር ራሳችሁን መግዛት ግድ ነው። እሱ በጣም ወሳኝነት አለው። በቃ የሙያው ኤቲክስ ነው። በቃ የሙያው በቃ አንድ ስነ ምግባር የሆነ እንትን መጣ ባህር የሆነ የራስ ስራ ነው ብቻ በቃ ሞር የምታሳልፈው ከሰው ከከስተመር ጋር ነው። ስለዚህ አንተ ስትለው በቃ ያንተ ኤቲክስ ነው። አንድ ካሜራማን ወይንም ቪዲዮግራፈር ወይ ፎቶግራፈር በቃ ፎቶግራፈር ከሆነ የሚያስፈልገውን ለዛ ለፎቶግራፈርነት የሚያስፈልገውን ነገር ሁሉ ያሟላል። ያ ደግሞ ያለ ባህሪ ወይንም ደግሞ ያለ ሃንድል ማድረግ አለመቻል ምንም ያው ቫልዩ አይኖርም። አንዳንድ የኛ ችግር ደግሞ ምን አለ መሰለህ አሁን የከስተመርን ብሌ ማድረግ ነው። ወደኛ ስንመጣ ደግሞ እኛ ጋር ለምሳሌ አብዛኛው ከስተመር ሊጣላን የሚችለው ምን አለ መሰለህ መጀመሪያ ላይ የከስተመርን ኤክስፔክት በደንብ ከፍ ያደረገ ሰው ለምሳሌ ማሰራውን ስራ ካሳየው ለከስተመር ያንተ ስራ ያልሆነ ወር ደግሞ በቃ ማሰራውን ስራ ሰራለሁ ብለህ ካሳየው መጨረሻ ላይ የሚጠብቀው አውትፑት ያሳየውን አውትፑት ነው የሚፈልገው። ስለዚህ ያንን አውትፑት ማሰጠው ከሆነ ካንተ ጋር ጥል ነው። ምክንያቱም አንተ ጋር የመጣው የምታሳየውን ነገር ነው። ስለዚህ እንዳትጣሉ ወር ደግሞ እንደዚህ አይነት ነገር ውስጥ መግባት ካልፈለጋችሁ መስራት የምትችሉትን ነገር ማሳየት እና ደግሞ ይሄ በቃ ማድረግ የምትችለው ነው።
ፊት ለፊት የምትናገረው ይሄን እጠቀማለሁ ይሄን አደርጋለሁ። የምትጠቀማቸው ይሄ የለህም እንዴ ካለ ይሄ የለህም ሊጠይቅ ይችላል። ምክንያቱም ሌላ ቦታ ቼክ አድርጎ ስለሚመጣ በቃ ከሌለ የለህም ነው። እዛ አለ ካለ ማሟላት ነው ነገር ማሟላት። ይሄ ነገር እዛ ነው ያየኸው እኔ ጋር የለም። የራስህ ኳሊቲ ትገነባለህ። በዚህ ራስህ ደስ ካለ ያሰራሃል፣ ደስ ካላለ አያሰራህም። ግን እሱን ደስ እንዲለው ብለህ የሆነ በቃ ላፊ የሆነ ነገር ማታደርገውን ነገር አለማውራት፣ አለማሳየት ማደርገው ይሄን ነው። በጣም ከባድ ነው። ባይገርም እሱ በጣም አይፈታህም ሙላ ወላ ሊያስከፍልህ ሙላ ይችላል። ይሄን አላረክልኝ ብሎ ካወራኸው ያሳየውን ነገር ከሌላው ሊያስከፍል ይችላል። የሰርጉ ሙሉ ወጪ ሊያስከፍል ይችላል። እና በደንብ ደግሞ መነጋገርን ብዬ አስባለሁ። መጀመሪያ ላይ ስትነጋገር አሁን በውል አብዛኛውን ስንሰራ በውል ማድረግ ነው። ለምሳሌ ያልካቸውን ነገሮች በቃል ብቻ ተነጋግረ ከሆነ ለምሳሌ ሌትሳይ ሰርግ ነው እንበል። ሰርግ ላይ ሳይን ቦርድ እነዚህ ቦርዶች ላምኔቶች ምናምን ተነጋግረ ኦር ሰምቲንግ ከዛ መሀል ቦርድ አልተነጋገርክም ሊሆን ይችላል። እሱን አውጥተህ በአፍ የምነግረው ከሆነ የተጻፈ ነገር ወይ ፓኬጅ ያላክለት ከሆነ አለው ብሎ ቢከራከር ምንም አታመጣም። ነገር ያለውም አትለው። ስለዚህ በውል ቢሆን ሌላው ደግሞ ምንድነው ቀን የምታስረክብበት ቀን ወሳኝነት ያለው ነገር በጣም ያጣላል። ከከስተመር አንድ በጣም ያጣላችሁ ነገር ምንድነው? ሙሉ የሚያስፈልገው ለሱ ነው። ከምትሰጠው ዕቃ ይልቅ አሁን ለምሳሌ የሆነ ቦርድ ጎሎኛል ካለ ያን ቦርድ አላወራኸውም አይደል? ጎሎኛል ካለ ኤቪደንስ አምጣ ማለት ይችላል። ብዬ ከሆነ አምጣ ማለት ይችላል። ገባህ? ግን ታይም ግን በስማ በጣም እኔ ሰርቼው በሳምንት ውስጥ ያደርሰዋል ያለ አግሪመንት በሰው ሌላ ማታ በሰላም ፎቶ አንስታ ጠዋት በሰላም ፎቶ አንስታ ማታ ቤት ገብተህ ካሜራውን ቁጭ እና ኖቲፊኬሽን ይገባላል። አትልክልኝም ይላል። እንደውም የኔ ነው ሳምንት ሄዷል ብዙ ሄዷል እና ዝም ብለህ አንድ ፎቶ ይላል። ይሄ እንደዚህ አይነት ከስተመር አሁን እኔ እዛን ሰዓት የተቀበልኩት ከስተመር በቃ ከቅርርብነት አለ አይደል? ከቅርርብነት ስለመጣ በእንደሱ አይነት መንገድ ስለሆነብኝ ነው። በጣም ቀን ወሳኝ ሳምንቱ ላይ እንጃ በቃ በሳምንቱ ነፍሴን ሊያወጣት ማለት ነው። እና አግሪመንት ወሳኝ ለከስተመሩም ጠቃሚ ነው። አብሶ ደግሞ ለሙያተኛው ለሙያተኛው ከስተመሩ ችግር የለውም ይሆን አንድ አይደል? ያቋል ወረቀት ከሰጠው ችግር የለውም። ግን ወረቀት ከሌለህ ግን ሙያተኛ ሆነ በጣም ያንገላታል። ስምህ ይጠፋል፣ ሙያን ያወርደዋል። በሌሎች ሰዎች ጋር በሌሎች ከስተመሮች ጋር ያለውን አመለካከት በጣም ነው የሚያወርድብህ እና ለሙያተኛው በጣም ወሳኝነት አለ። እንደዚህ የቀን እኔ ምን አስባለሁ አሁን እኔ ሲስ ለምሳሌ ሌትስ ዛሬ ዲል አደረግን ሰኞ ስራው ከዛ የሚጨርሰው ዲድ ላይ ነው ኔክስት ሰኞ ከሆነ የሚቀጥለው ሐሙስ ነው። ለምሳሌ የሚስተካከል ነገር ይኖረዋል። ልከለት ያልተመቸው ነገር ሊኖር ይችላል። ለምሳሌ ሲቀጥል ደግሞ መብራት ይጠፋል፣ የሆነ በቃ ፒሲ ሊበላሽ ይችላል ምናምን። በዚህ ምክንያት ከስተመር አይረዳም። ኦልሬዲ ሰኞ ካልኩ ሰኞ ነው የሚፈልገው እንደተናገርኩ። ስለዚህ ሰኞ የምትጨርሱት ከሆነ በቃ ቢያንስ ገፋ አድርጎ ቀን መያዝ በጣም አሪፍ ነው። ሰኞ የምትጨርሱት ከሆነ ወይ በቃ አንድ 3 ቀን አዘልላችሁ እንደዛ በቃ እኔ ሐሙስ ነው የምጨርስልህ ወይ ሮብ ነው የምጨርስልህ። ያ ማለት ሰኞ እንደምጨርሰው ካወቅ 4ቷ ቀን ላንተው 3ቷ ቀን የምታስተካክልበት ወይንም ደግሞ የኛ ደግሞ ሙድ የሚባል ነገር አለ። ስራ ስትሰራ፣ ቪዲዮ ስትሰራ፣ ፎቶ ስትሰራ በጣም በደንብ ማለት እንደ ድክመትም ልንይዘው እንችላለን። ግን ሙድ የማይመጣበት የሆነ ፎቶ ስራ ማይል ቀን ይኖራል። ቪዲዮን በቃ ማለት በደንብ የሆነ የምትጨናነቅበት ጊዜ አንዳንዴ የሆነ ፋይል ኖሮብን መተኛት ያለበት ቀን የሚመስል ቀን አለ። የምሬን እኮ አረ መስራት አለብኝ ብለህ ኮምፒውተር ላይ ቁጭ ብለህ ስራ የሚደወልልህ ይኖራል። መውጣት ይኖርብሃል። እሱ እኮ አሪፍ እኮ ነው። እሱ ይጠቅመኛል ስራ መውጣት እኮ አሪፍ ነው። ግን የሆነ ሙድ የማይመጣበት ፓርት አለ። መተኛት በቃ ቁጭ ብለህ ኮምፒውተር ላይ አይመስልህም። ከለር እያስገባ አይታይም። የሆነ ነገር እንትን እያደረግ ሴንስ አይሰጥህም። ግን ትተኸው ምናምን ነገር ራስን አሳርፈህ ምናምን ነገር የምታደርግበትም ታይም አለና በጣም ከባድ ነው እሱ። ስለዚህ ብንቋጨው ምን ይመስላል? ማይቋጭ ነገር ነው፣ ግን መቋጨት አለብን። ሀሳቡ ረዘመ። ስለዚህ ከስተመርን ሃንድል አድርጉ በተቻላችሁ መጠን። ጥፋቱ የእናንተም ሆነ የነሱም ሆነ በቃ መጨረስ ካለባችሁ እስከ ዴድላይኑ ታይም ድረስ በቃ በደንብ አድርጋችሁ ከስተመርን ትሪት አድርጉ። እና ደግሞ እናንተ አሁን ለምሳሌ እዚህ ስክሪን ላይ ሆናችሁ የምታዩ
ሙያተኞች ልትሆኑ ትችላላችሁ፣ ከስተመሮች ልትሆኑ ትችላላችሁ፣ ወይም ደግሞ ከዚህ በፊት ስራ ተበላሽቶባችሁ አበላሽቶባችሁ ብቻ እንደዚህ እንዴት ነው በሙያው ላይ እንዴት ነው በእንትና በእንትን ይባላል በነጋዴውና ወይም በገዢና በሻጭ መሀል የሚፈጠሩ ሚስቴኮች ይኖራሉና እንደሱ አይነት ነገሮች እዚህ ጋር ስናወራ ያላነሳናቸው ነገሮች ካሉ ወይም ደግሞ እንዲነሳ የሚፈልጉት ወይ የምትፈልጉት ነገር ካለ ያው ኮሜንት ሴክሽን ላይ ማስቀመጥ ግድ ነው። ምክንያቱም በተለይ የገጠማችሁ ነገርም ካለ በከስተመር ምክንያቱም ብዙ የሚገጥማችሁ ነገር እኛ ያላነሳናቸው ብዙ አሉ። ከስተመሮችም ደግሞ የሚገጥማቸውም ደግሞ አሉ። እናንተን ከስተመሮች በካሜራማን ደረጃ የገጠማችሁ ካለ ኮሜንት ላይ ያስቀምጡልን። ያው ከስተመሮች ሪስፔክት እናደርጋለን። አሁን እዚህ ቪዲዮ ላይ እዚህ ቻናል ላይ በጣም ነው ሪስፔክት ምክንያቱም ይሄን ፖድካስት ከለቀቅነው በኋላ ለስራ መቀመጥ አንፈልግም። እኛ የሰማነው ያየነውን የሆነውን ነው። እና ደግሞ ከስተመሮች ደግሞ ሆናችሁ ደግሞ በካሜራማን አለመቻልነት ሳታውቁት ምናምን ነገር በትውውቅ የምትሰጡትም ደግሞ ይኖራል እና እሷን ደግሞ እስኪ ዝም ብላችሁ ኮመንት ሴክሽን ላይ ቁጭ አድርጉልን፣ እናወራበታለን። ከተነሳ ሀሳብ እናነሳዋለን ኮመንት አይተን እና እንድናወራላችሁ የምትፈልጉትን ርዕስ በዚህ ፖድካስት በደንብ አድርገን እንድናነሳላችሁ የምትፈልጉትን ርዕስ ኮመንት ላይ ጻፉልን። ይህን ቪዲዮ እስከ መጨረሻው ስላያችሁት እናመሰግናለን። ይህን ቪዲዮ ደግሞ ላይክ፣ ኮመንት እንዳልኳችሁ ማስቀመጣችሁን እና ሼር፣ ሰብስክራይብ አላደረጋችሁም? እስካሁን እያያችሁ ነው። እያያችሁን ሰብስክራይብ እያደረጋችሁ አይደል? አንተ ቁጭ ብሎ ከስተመሩ ሙያተኛው ቁጭ ብሎ እያየ ቪዲዮ ሲጨርስ እኮ ሊወጣ ነው። ሰብስክራይብ አረበስማ እያየን ነው። ባይገርም ቪዲዮ አታረጊ አታስጨንቃችሁ። ግን ከታች ያለ ሰብስክራይብ ደውሏ ምናምን ነገር ላይ አለች። ሰንዝም ብላችሁ አንድ ጣት ጠቅ ማድረግ ነው፣ አይከብድም። ስለዚህ እናመሰግናለን። በቀጣይ ደግሞ በአዲስ ነገር እንግዳም ካለ እንግዳ ይዘንላችሁ እንቀርባለን። እስከዛው ከስተመር ለዘላለም ይሩር። ይሄን